የሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል። ከፋርማሲ እኮ ከመገዛ ብዬ አለው በግፍ ራሱ እነሳለሁ እንኳን በሕክምና ታላይ እንግዲህ እንቅልፍ የማይወስደውም ትንሽ ህመሞች አሁን አሪፍ እንደ ጥበቃ እያቀያየርኩ አለው በግፍ ራሱ እነሳለሁ እንኳን በሕክምና ምላሱ ፈጣን ነው ጭንቅላቱ ፈጣን ነው ቀልድ እዛው መፍጠር ይችላል እንኳን መስሪያ ቤቴና ሊያዝ ሰላም ለዚህ ቤት ይሁን ዋሾ እንደዚህ ከትሞ የለም እንዴ እንዴ ናችሁ ጥሊ ሰላም ናችሁ ቢኪ ደህና ነህ እንዴ ነህ ሰላም ነህ እግዚአብሔር ይመስገን ኧረ አንተ ጠንካራ ነህ ያለኸው ጠንካራ ነህ ያለኸው አዎ እግዚአብሔር ይመስገን እንዴ ነህ ሳቅበት ተብለሃል ለዚህ ነገር መሰለኝ እነሱ ጊዜ ካሉ ከፋርማሲ እኮ ከመገዛ ብዬ እና የሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል ይሄው ከፋርማሲ ከመገዛ ይሻላል እንዴት ነህ ቤኪ እንዴት ነሽ ራኩዬ አለሁ እኔ እግዚአብሔር ይመስገን ቆንጆ በዓል ጥሩ እግዚአብሔር ይመስገን አንተም አስደነገጠን እንጂ አዎ ሰማሁኝ እንዳየሽው እንግዲህ ቀረጻውን ማቋርጠን ነው እንግዲህ እሱ አቋርጦ ወጣኛ ያው ጨርሰነው ነው እንትን ያልነው አልታወቀም ነበር ህመሙ ትንሽ ማስመለስ ምናምን ነገር ነበር መንቀሳቀስም አልቻለም ነበር የግድ ነው ራሱ ዛ እንትኑ ላይ ቁጭ እንዲል ያደረግነውና ይዘነውም እንትን ምንለው የነበረው እና አልታወቀም ነበር እንግዲህ አንድ ሁለት ሆስፒታሎች ከሄደ በኋላ ነው ራሱ ህመሙ ታውቆ ወደዚህ እስቲ ቼክ ያደርግ ተብሎ ወደዚህ የመጣው እንግዲህ እዚህም ያው ህመሙን አግኝተው በኋላም ያው ዶክተሮቹም ያስረዱሻል እንግዲህ እዚሁ እንዲተኛ የተደረገው ማለት ነው መጀመሪያም ሲመጣም ነግራችሁ ነበር አይደል ከቤትም ሲመጣ ጀምሮ እየታመመ ነው ወዲኛ ስራውን ለመስራት አትውጣ ብለነው ነበር ከቤትም ማለት ነው ማለት ስራውን በጣም እንትን ስላለ እሱ ግን ለስራው ያው አንደኛ ትልቅ በዓል ነው እዛ ስራችን ላይ እንትን እንዳይል ብሎ በቃ በራስ ተነሳሽነት ነው ደግፈን ነው ይዘንም ስንመጣ እኛማ እዛው በቃ ግድ የለም ምናምን ብለነው ነበር ግን ብዙ ነገሮች ይስተጓጎላሉ ብሎ ነው እንደምንም ብሎ መጣ እስከሚችለው ድረስ እንግዲህ ሞከረ ከዛ በኋላ ያው አልቻለም እንግዲህ ከዛ አንድ ሁለት ሆስፒታል ሄዶ ነበር ያው እንግዲህ ትክክለኛ ህመሙም አልታወቀም እንግዲህ ወደዚህ መጥቶ ነው እዚህ ያሉ የህክምና ባለሙያዎች ርብርብ አድርገው ህመሙንም አውቀውት እንግዲህ እንዲተኛና ህክምናውን እንዲከታተል ያደረጉት እንዴት ነበር ቤኪ መጀመሪያ መቼስ ይሄ ማስመለስ አይነት ሲሆን ሰው ሁሉ ምን አስበው ነገር አለ እንደው ምግብ የሆነ ነገር ብለን ነው የምንለው ስሜቱ ምን ነበር መጀመሪያ የማዞር ነገር ያዞረህ ነበር ያዞረኛል